ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንዴት አላችሁ? ደህና ናችሁ ወይ? ምንድን ናት ታውቃላችሁ? እቺ ነገር ምንድን ናት? መረምያ ማችን ታውቃላችሁ? እኛ ሀገር ላይ እኮ ይሄ ነገር በሽ ነው ያለው፣ ግን አንጠቀመውም፣ አናውቀውም እኮ። ግን እዚህ ሀገር ላይ በሻይ ይጠጡታል፣ በሻይ አርግተው ይጠጡታል ይሄን ነገር ማለት ነው። እና እኛ ሀገር አይታወቅም አለ ኮሰረት ነው ምንድን ነው የሚባል አንድ አለ ለቅቤ የምንጠቀመው እሱን እንጂ ይሄንን ነገር አናውቀውም፣ አንጠቀመውም። አብሶ ገጠራማ አካባቢ በደንብ ነው ያለው። ከተማ ላይማ ኬት ይመጣል። ግን ያው እኔ እንጃ ብቻ ወላሁ አለ እና አለ በደንብ አለ ይሄ ነገር ማለት ነው። እኔ ገጠር ልጅ ነኝ። ያው ባህር ዛፍ ውስጥ ይኖራል ብዙ አውቃለሁ። እኔ ሽታውን ሳሸተው ራሱ ሀገሬ ትዝ ይለኛል። እና እንዴት ናችሁ? ደህና ናችሁ? ላይክ ሰብስክራይብ እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ ጋርም ደህና እንደምትሆኑ ባለሙሉ ተስፋ ነኝ። እና ውዶችዬ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ እላችኋለሁ። ይሄን ነገር እንደዚህ ሰራ ብሬ በኪስ አደርገዋለሁ። ከዛም ስንፈልግ በሻይ አርግተን እንጠጣለን ማለት ነው። እና ወደችዬ በርቺ ብላችሁ አስተያየታችሁ የምትሰጡኝ ኮሜንት የምታረጉኝ ከልብ አመሰግናለሁ። እህት ወንድሞቼ አሁንም ብርታታችሁ አይለኝ። ላይክ ሰብስክራይብ እያረጋችሁ አበረታቱኝ። እና አዲስ ነኝ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ቤተሰብ የሆናችሁ ደግሞ በላይክ በርቺ በኮሜንት በርቺ ብላችሁ አስተያየታችሁ እያስቀመጣችሁ እላችኋለሁኝ። ዛሬ ይዤ የመጣሁት ነገር ምንድን ነው ብትሉ መዳሞች ነገር ነው። መዳም ብዙ ጊዜ ብዙዎቻችን እናውቃለን። መዳሞች ግን ለምንድን ነው ሰራተኛ ጥሩ ነገር ስትለብስ ማትወደው? እኛ እዚህ ቤት አሁን ዩኒፎርም እንጂ ሌላ ነገር ልንለብስ ተከለከልን። ዩኒፎርምም የሆነ ጆንያ የሚመስል ዩኒፎርም ነው። ኬት እንደምታመጣቸው አላውቅም። ያንን ሰብስባ ታመጣልናለች። ኬት እንደምታመጣ አላውቅም። እንግዲህ ሰሞኑ ተሳፍራለች ብያቸዋል ነበር። ከዛም የልጇ ልጅ ናት። የልጇ መራቷ ማለት ነው። የልጇ ሚስት መራቷ መታም አታውቅም እዚህ ሲጀምር ማለት ነው። ያቺ በባለፈ ጊዜ የሆነ ቪዲዮ ሰርቻለሁኝ። በዛ ቪዲዮ ያቺ ልጅቷ መጥፎ ናት፣ በጣም ትቀናለች። ከሴትዮዋ ራሱ ጥሩ ንግግር ካወራን ራሱ በጣም ትቀናለች ብዬ የሆነ ቪዲዮ ሰርቼ ነበር። ያቺ ልጅቷ እያለች አንዴ መጥታለች። ያቺን ደግሞ ሴትዮ በቃ ሴትዮዋም ደስ ማይል ነገር ስላየችባት አሳፈረቻት። የለችም ሄዳለች። አሳፍራታለሁ ሳምንት 15 ቀን ብቻ ታገሺ ምናምን ብላኝ ሌላ መጣችልኝ። እዛ ቤት የነበረች 2 ቤት ነው ያላቸው። እዚህም አንድ ቤት አለ፣ ሌላ ቦታ ደግሞ ሌላ ቤት አላቸው። እዛ የነበሩ 3 ነበሩ። ከዛ አንዷ ወደ እኔ ያመጣት እኩል አረጉ፣ 2 ማለት ነው። አሁን እዛ ያሉት 2ቱም የኛ ሀገር ዜጎች ናቸው። እዚህ ደግሞ ያለ ነው ደግሞ አንዷ ሌላ ሀገር ዜጋ ናት፣ አንዷ ያው እኔ ነኝ ማለት ነው። እና እላችኋለሁኝ ያቺ ሴትዮዋ ያቺ መራቷ ዩኒፎርም አመጣች ለሁለታችንም ማለት ነው። ያቺ ልጅ ያለች መስሏት በጣም ወፍራም ናት ያቺኛዋ ልጅ ማለት ነው የሄደቿ። የእሷም ለእኔም አመጣች። በቃ ያው እኔን አላየችኝም፣ ግን ምን እንጃ በፎቶ ትያኝ ብቻ እንዴት እንደሆነ አላቅም እንግዲህ እሱ እንዴት እንዳየችኝ ግን አመጣች። 2 ዩኒፎርም አመጣች። የኔው በጣም ነው የሚያምረው። እሺ በጣም ነው የሚያምረው። ያኛው ለዛችኛው ልጅ ሲሰጣት፣ እሷም ደግሞ ይሄን አክል እንደዛች ወፍራም አይደለችም፣ በዛባት። ከዛ በቃ አምጪ ይቀየርልሻል፣ በዚህ ከለር ባይሆንም በሌላ አይነት ከለር ይቀየርልሻል ምናምን ብላት የኔውን ሰጠችኝ። እኔ ስለብሰው እንዴት እንደሚያምር በቃ ወላሂ በጣም ነው የሚያምረው። ከዛ ሴትዮዬ
ሻወር ወስጄ ምን አለብኝ ብዬ እኔ ለብሼላችሁ ከዛም በኋላ ከሰዓት በኋላ ያኛውን በቃ ይታጠባል ብዬ አስቀምጬ ለብሼ እመጣለሁ። ከዛ ነይ 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 ተለብለሽ ነይ ብላ ጠራችን። እንዴ ምንድን ነው ይሄ ዩኒፎርም ኬታ መጣችሁ? ኬታ መጣችሁ? እሷ ምን እኮ ያመጣችልን እና ለእጃችንም ደግሞ ማለት ነው ይሄ እንደ እንትን ነገር ያለ ምንድን ነው የሚባለው? ወርቅ አይደለም ግን አርቴ ትመስለኛለች። ወላሂ አለም ግን አሁን አሳያችሁ ነበር። እታች ነው ያለ አላመጣሁትም። እና እንደዚህ ነገር ብራስኬት ነው ምንድን ነው እዚህ ጋር የሚታሰር ማለት ነው። እንደዚህ ነገር አመጣችልን ለሁለታችን። እና ሴትዮ ነይ 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 ቶሎ ያለችኝ እኔ ደነገጥኩኝ። እንደምን ሆነች ሴትዮ ብዬ ስሄድ ይሄ ዩኒፎርም ቶሎ ብለሽ ቀይረሽ ነው ያለችኝ። ለምን ስላት ቀይሩ አለችኝ። እንዴ ለምን አቀይረዋለሁ? ሌላ እኮ የለኝም። ያኛውን እኮ አጠፋቸው ውሃ ነው ምን ልልበስ አልኳት። አይ ዩኒፎርም ሌላ አሁን የለበሽ የነበረ ዩኒፎርም ቀይረሽ ነይ፣ ይሄንን እንደ መጀመሪያው ማጣጥፈሽ በኪሷ አርግተሽ አምጪ አለችኝ። እንዴ እና ስላት አዎ እሺ አልኳትና ነገ መልሰዋለሁ በቃ ዛሬ ስለሌለኝ ነገ። ተቆጣችኝ፣ ከምር በጣም ተቆጣች። ስትቆጣ ከዛ ሄድኩኝና ሌላ ልብስ ነበር ያው ዩኒፎርም ባይሆንም ሌላ ልብስ ቀይሬ ከዛ ያንን ዩኒፎርም ምን አረጋለሁ ከምር ተናደድኩኝ ወላሂ። እና አንዳንድ ጊዜ ማለት ነው ጥሩ አይደለም እንደዚህ ተንኮለኛ መሆን ጥሩ አይደለም። ምን አላኩኝ ሽንት ቤት ገብቼ ይሄ ስፕሬ የምንነፋበት የመስታወት እንዲነፍተ የምንወላወልበት አለ እኮ መስታወት ማጽጃ እኮ አለች ስፕሬዋ ነገር ማለት ነው። በሱ ሞልቼ እኔ በረኪና አስቀምጫለሁ። በረኪና እንጠቀም አሰጥም ሴትዮዋ ልብስ ታበላሻላችሁ፣ በረኪና ልብስ እንዳትነኩ ትላለች። ነጭ ልብስ ራሱ ሳሙና አርግታችሁ በእጃችሁ እንዲፍትግ አርጉና በማሽን አርጉ እንጂ በረኪና አርግታችሁ ልብስ አትጠቡ ስለምትል እኔ ለራሴ ብዬ ደብቄ አስቀመጥኩኝ። ከዛ አስቀመጥኩ። ያንን ሽንት ቤት ገባሁኝና እታች ማለት ነው እታች ግርጌው ጋር ርሽት አራኩበት። ወላሂ ከምሬ ነው ተናደድኩኝ ከምር። እንዴ ከዛ እየሰራሁኝ ነበር። አሁን ልጅ አለ የእሱ ሽንት ቤት እያጸዳሁኝ ነበር። ልቼ በር ሲጮህ ነው ለመክፈት ነው የመጣሁት እና እጅ ላይ ጓንት አለ እና ቤት ምን እያረግሽ ነው ስትለኝ ሽንት ቤት እያጸዳሁኝ ነው አልኳት። የማ ሽንት ቤት ስትለኝ የእሱ አልኳት። ከዛ በቃ ዩኒፎርሙን ቶሎ ብለሽ አሁኑን ቀይሪ አለችኝ። ለምን ስላ ስራውን ልጨርሳ ስላ ታዩና አሁን ቀይሪ ቶሎ ብለሽ ብዬሻለሁ ቀይሪ አለችኝ ስትለኝ እንደዛ ነው። አዎ እሺ ብዬ ሽንት ቤት ገብቼ እኔ ጋር ሽንት ቤት ገባሁኝና ከዛ ግርጌው ጋር እሽት ታራኩትና ሽታው ደግሞ አሁን የነፋሽው ብላ ሽታው እንዳይወጣብኝ ሲወጣባት እንዳታውቅብኝ ብዬ በውሃ አጠብኩት። አጥቤ ወላሂ በውሃ አጥቤ በካውያ አርጌ የሆነች ብሸት እንትን ነገር አለችኝ እሷን ትንሽ ነካ አርጌ ከምር ተናደድኩኝ። እንዴ የሌለ ምን አገባት እሷ ሰው ባመጣ ዩኒፎርም ለምን ትለብሻለሽ? አሁን እሷ አታመጣም። ያው ከመጣ 2 ዩኒፎርም ነው ያመጣችው። እሱንም ራሱ ተበጣጥሶ ብብቱ ጋር ተበጣጥሶ ግርጌው ጋር በረኪና የነካካው ተበጣጥሶ ምን ብሎ አለቀ። ያለነው ደግሞ ይሄ ቤት ነው ብዬ ብናገር ማለት ሰው አያምንም። ወላሂ ያለንበት ባለስልጣን ቤት ነው፣ ባለሀብት ቤት ነው። ግን በቃ አልሐምዱሊላህ ለኩልሃል። ግን ምን ታረጋለሽ? ሰራተኛ ነን እኛ፣ ቦታችንን እናውቃለን። ምንም ቢሆን ማለት ነው ሰራተኛ ነን። ስራችንን እንስራ፣ ደሞዛችን ይሰጠን። ለሷ እንትን ካላላት አትግዛ። ያመጣነው ልብስ ልንለብስ ከለከለችን። የራሳችን ያለን ልብስ ልንለብስ ከለከለችን። እሱንም ደግሞ አታመጣም። ሰው የሚያመጣ ደግሞ አትልበሱ። ይሄ አግባብ አይደለም። ወላሂ ከምር አግባብ አይደለም። የሆነ ይሰማሻል። እና ሽንት ቤት ገባሁኝና እኔ የእህታችሁ ተንኮለኛ ለሽቼበት በካውያ አደራርቄ አምጥቼ አጣጥፌ አመጣሁትና ይዤ መጥቼ ማለት ነው። ወይኔ አሁን እኮ ሽንት ቤት ሳጥብ እኮ ሽንት ቤቱ ውስጡ ስለጠቆረ በረኪና ተጠቅሜ ነበረ። ያው ነክቶታል መሰለኝ ግርጌዋ ትንሽ አልኳት። አምጪው ብዙም አይደለም አምጪው አለችኝ። ስትል ያው ስትለኝ ይኸው አልኳት። አሁን ይሄ ልመልሰው ብትል ራሱ ምን ብዬ ትሰጣታለሽ? ይሄ እኮ ነክቶታል እኮ በረኪና ነክቶታል ምናምን አልኳት። ልጅቷ ብትመልሰው ራሱ መልሹ ብትላት ሌላ ቀይሪላት ብትላት ራሱ አይቀበላትም። ነክቶታል በረኪና ግርጌው ጋር
እና በቃ በጣም ከባድ ነው ወላሂ። ለምን እንደሆነ አላውቅም። ብዙ መዳሞች አሉ ስትለብሲ ደስ የሚላቸው የፈለሽ ነገር ስታረጊ ደስ የሚላቸው ብዙዎች አሉ። እኛ ጋር አሁን እንደዚህ ስትሄድ ራሱ ምግብ ሰርተን እንዳንበላ ምግቡ ይደበቃል። ወላሂ ምግብ ይደበቃል። ከውጭ ነው የሚመጣልን። ወላሂ ነው የምላችሁ፣ ከውጭ ነው የሚያመጡልን። በቃ ሰርተን እንዳንበላ ማለት ነው። ያለውን ብዙ ምኑ በቃ አያመጡልንም። እኔ ሰሞኑን እንጀራ ናፈቀኝ፣ እንደባለፈው ሰርቼ ልበላ አምጡልኝ እባካችሁ ብዬ ለመንኩኝ። ዱቄት ሊያመጡልኝ ነው የለም። እና ያለንበት ማለት ነው ሁላችንን የምናውቀው ግን ደግሞ ማለት ነው ሀገር ያለው ሰው አይረዳንም፣ አያውቅልንም። ምንድን ነው የሚለው በቃ ላኪ እንደዚህ አድርጊ፣ እንደዚህ ለምን አታረጊም፣ ይሄ ምንድን ነው፣ ይሄ ለምን እንዲጎድለ፣ ይሄ ለምን እንደዚህ ሆነ። እኔ ያለሁበት እኔ ራሴና ራሴ ነኝ የማውቀው። እናት አለም ብዙ ነገር ደግሞ ያስከፍሻል። ይሄ ነገርም ደግሞ ስታይ በቃ እኛ ስደት ላይ ያለ ነው። በስንት ነገር ነው የምንከፋው። ወላሂ ውስጣችን የሚያረው በስንት ነገር ነው። እናላችኋለሁ ውዶችዬ፣ ላይክ ሰብስክራይብ እያረጋችሁ አበረታቱኝ። አዲስ ነኝ ለቤት አዲስ የሆናችሁ ላይክ እያረጋችሁ የሆናችሁ ሰብስክራይብ እያረጋችሁ ያልሆናችሁ ደግሞ ላይክ ኮሜንት እያረጋችሁ አበረታቱኝ እባካችሁ ብዬ ለምናችኋለሁኝ እኔ ውዶች። እና በተረፈው መልካም ጊዜ ይሁንላችሁ። ስደቱም አላህ በሰላም ለሀገራችን ያብቃ። ስደቱንም ሳናቀው ጊዜው አልቆ ኮንትራታችን ጨርሰን ጊዜያችን ጨርሰን በሰላም ለሀገራችን ያብቃን። ያው ኮንትራቱም ቢያልቅ ቀዳዳዎች መች ያልቃሉ? መች ይለቀናል? ኮንትራቱም ጨርሰናል። አሁን እንሄዳለን ብለን እኮ ቆርጠን ስንነሳ የሆነ ነገር ይፈጠራል፣ በቃ ይመጣብናል። ያንን ደግሞ ጨርሼ አልሐምዱሊላህ ብለን ማሳለፍ ነው። የስደት ላይ ያለንኝ አልሐምዱሊላህ ብለን ማሳለፍ ነው። ሁሉንም ማለት ነው አልሐምዱሊላህ ብላችልህ ብለን ማሳለፍ ነው ውዶችዬ። እና እንደዛ ነው እላቸዋለሁኝ። አበረታቱኝ። እስካሁን የምታበረታቱኝ ከልብ አመሰግናለሁ ውዶች። በጣም በእርግታችሁ ሰብስክራይብ እያረጋችሁ አሳድጉት፣ በደንብ አሳድጉት ቻናልን። በቃ ሙተዋል እኮ የለም ደክመዋል። እባካችሁ አሳድጉት፣ እባካችሁ አበረታቱት እናላችኋለሁ። ያው መራምዬ አይን እየቀነጣጠስኩ ነው እላችኋለሁ። ይህን ይመስላል። ይህን ደግሞ በኪስ አድርጌ እና በቃ እንትን ውስጥ አደርጋለሁ። ስንፈልግ በሻይ አርግተን እንጠጣለን። በሻይ ላላችኋለሁ ብቻዬ። ደህና ሁኑልኝ። አመሰግናለሁ ለምታበረታቱ